እናት ይችን አጭር ቃል ስጠራት በምላሴ ላይ የሚፈሰው ጥፍጥና በልቤ ውስጥ የሚሞላው ሙቀትና ሰላም የተለየ ነው። እናትነት በቃላት ተጽፎ በታሪክ ተተርኮ የማያልቅ ተራ ገደል ሳይሆን በህይወት ተኖሮም የማይጠገብ ተመርምሮ የማይደረስበት ታላቅ የፈጣሪ ተአምር ነው። አንዳንዴ ብቻዬን ሆኜ ቆም ብዬ አስባለሁ። ስንት ሌሊቶችን በእኔ ምክንያት እንቅልፍ አጥታ አሳለፈች። እኔ በሰላም እንዳድር ስንት ጊዜ በሷ ሰላም ላይ ያወጀች፣ ስንት ጊዜ የራሷን ረሃብ ደብቃ የሆዷን ጩኸት በፈገግታ ሸፍና እኔን አጠገበችኝ። የእናትነት መስዋዕትነቱ ለምን ተብሎ የማይጠየቅ ምላሹ ምንድነው ተብሎ የማይፈለግለት ብቸኛና ንጹህ የፍቅር አይነት ነው። ሀታኛ አድገን ማለት ነው ራሳችንን ችንን የዓለም ዳርቻ ለመርገጥ ስንሮጥና ተራራን ስንወጣ እሷ ግን አሁንም በዛው የፍቅር ጥግ ላይ ሆና በዛው የድሮ ዱዓዋና ምርቃቷ ታጅባ ለስኬታችን መሰላል ትሆናለች። ዓለም በጭካኔ ስትገፋን የደገፍናቸው ሰዎች ጀርባቸውን ሲሰጡንና በሰውነታችን ላይ የሚያርፈው የሰው ጥላ በጠፋ ጊዜ የእናትነት እቅፍ ብቸኛው ጀነት፣ የእናት ትከሻ ብቸኛው አስተማማኝ